በቃቸው ግባ ተደበቅ እንዴ ምን ሆነሽ ነው? ደጋግሜ መጥቼ ንዴቴ ይወጣል። ምን አርጌ ነደርኩሽ? ለምንድን ነው ይሄን ያክል ጊዜ ቆየኸው? ነግሬሽ የለ እንዴ ችግር አጋጥሞኝ ነው አልኩሽ አይደል እንዴ? እኔ ስላንተ ችግር ምን አገባኝ? ካንተ ተለይቼ 3 ቀን አይደለም 3 ደቂቃ መቆየት እንደሚከብደኝ አታውቅምና ነው። እንደሱ ነው እንዴ? ይቅርታ የኔ ቆንጆ። ጥፊው ግን ድንገት ሳይደንግጬ ነው። አሳመንኩ እንዴ? ትንሽ። ከዚህ በኋላ ግን የሄድክበት አብሬ ነው እሺ የምሄደው። ትናፍቀኛለህ የኔ ፍቅር። አንቺም ቢያልሽኝ እኮ እንጂ ደስ ይለኛል። ምን ልስራልህ ታዲያ? ደስ ያለሽ ሄኒ ታውቀዋለህ እንዴ? ከእናንተ ግቢ ሮጦ ሲወጣ ነው ያዝኩት። ሌባ ነው እንዴ? ኧረ እኔ አላውቀውም። ታውቂዋለሽ እንዴ ፍቅር? ኧረ እኔ አላውቀውም። አንተ ሌባ ልሰርቅ ነበር ማለት ነው? ኧረ እኔ ሌባ አይደለሁም። እዚህ ዲሽ ልሰራ መጥቼ እኮ በሩ ዲሽ ታታ ፖሊስ ጥራልኝ። ፖሊስ? ኧረ አንቺ አላየሽኝም እንዴ? ንገሪው እንጂ። ምን አይነት ዘመን ላይ ደርሰናል? አንተ ሌባ! ፖሊስ ጥሩ ይሄን አንተ የለህም ብሎ ሊሰርቀኝ እኮ ነው። ማንንም የላትም ብሎ ከሌብነት ውሸት። አንቺ ጄሪ እኔ ነኝ ሌባ? ለምን ፖሊስ አጣሩም? ግን እየቀባጠረ እኮ ነው። የት ነው የምታውቂው? አንቺ ነሽ የሸመጠጥሽኝ? ይኸውልህ ወንድሜ ዴቭ እባላለሁ። የቀድሞ የጄሪ ፍቅረኛ ነኝ። ምን ጉድ ነች? እና ታዲያ የድሮ ፍቅረኛ ሆና እንደሆነስ አሁን ቤቴን ለቀውጣ። የኔ ፍቅር ያለፈ ታሪክሽ ነው። አትጨናነቂ። መጣው አንዴ ጠብቂ። ምን አይነት የተባረከ ባል ነው ያለኝ። ግን ቢማገጥበትም ይቅር ባይ። የት ልንሄድ ነው? የቅድሙ ጥፊ ጥፋትሽን መሸፈኛ ነበር አይደለ? ይሄ ደግሞ ማሳረጊያው ነው። እሺ ይዩጂ። እሺ ቆይ አንዴ ላስረዳ። አይንሽን ማየት አልፈልግም። እሺ ያስኩሽ። ልቀቀኝ። ወደዛ እንተዋወቃለን። አንተዋወቅም። ዝም የምትይ ከሆነ ግን የኔና አንቺ ነገር ከመተዋወቅ በላይ ነው። እንዴት? ልክ እንዳልኩሽ ዝም የምትይ ከሆነ መጋባታችን ማይቀር ነው። እኔ እናንተን የምንጋባው? አይገርሙሽም? እነማ? አባትሽና አባቴ። በጣም ግራ እያጋባኸኝ ነው። እኔን አግብተሽ ግራ ከምትጋቢው አይበልጥም። አባትህና አባቴ ይተዋወቃሉ? የጥንት ወዳጆች ናቸው። እኛን ሊያጋቡ ቃል ተግባብተዋል። አባትሽን አላገባውም በያቸው። አንተ አትላቸው? አልችልም። እንደውም ተይው፣ ምንም እንዳትያቸው። ሐሳቤን ቀይሬያለሁ። ለምን? በፎቶ ሳይሽ ጠልቼሽ ነበር። አሁን ግን ሳቅፍሽ ደስ አልሽ። ገደል ግባሽ። እንዲህ ስትይኝ ደግሞ በጣም ወደድኩሽ። በጣም የማፈቅረው ፍቅረኛ አለኝ። የሰው ነሻ። አሁን ደግሞ ይበልጥ ባሰብኝ። ፍቅረኛዬ ከሰማ ዱቄት ነው የሚያደርግህ። እና ይቅርብ ነው የምትይኝ? ስምህን ማን ነበር ያልከኝ? የሰርጋችን ወረቀት ላይ ታገኘዋለሽ። እብድ ነህ። በፊት ነበርኩ፣ አሁን ግን ተሻሽያለሁ። ምን አግኝተህ? ሚታይ ነው። ነይና ላሳይሽ። እሺ። አረ ልጄ የት ነሽ? መጣው። ጎሽ ተይ እህትሽ መጣች። ሀንዬ እዚህ መንገድ ላይ አትጥሪኝ። ጓደኞቼ ካዩኝ ያሾፉብኛል አላልኩሽ? ውይ የኔ ልጅ እኔ እኮ ወደ ቤት ልገባ ስለሆነ ዕቃ እንድታግዥኝ ብዬ። ማ እኔ በይ ከፈለግሽ ጽብን ጥሪያት። በቃ ሽንኩርት በኪሎ ከሌለሽ ይቅርብኝ። እማዬስ ጉሊት ናት፣ እየጠበቀችሽ ነው። ሂጂላት። ጥለሻት መጣሽ? ምን አይነት ጨካኝ ሰው ሆነሻል? እና እንደዚህ ለብሼ የጉሊት ዕቃ ልሰብስብ? ቆይ ጓደኞቼ ቢያዩኝስ? ይህ ልብስ ኬት የመጣ ይመስልሻል? በጉሊት ብር የተገዛ ልብስ እኮ ነው። ኡፍ አጨቅጭቅኝ። ልጆቼ እስቲ ልጆቼ እችን ዕቃ ይዋት። መንገድ ላያቸው ትዝ አላችሁኝ። በይቃውን አስገቢላት። እማዬ ቆንጆ ቡና አፍልቼልሻለሁ። እሺ እማዬ ይቅርታ። እሺ ምን አንቺ አሮጊት ጭራሽ ቁጭ ብለሽ እንጀራ ታበያለሽ? አንቺ እንደዚህ ከነጋ እኮ ምግብ አልቀመሰም። ተይ እባክሽ ግፍ ነው። እና በኔሃና ገንዘብ ነው የምታስተምሪው? እንደውም ቤቴን ለቃችሁልኝ ውጡ። በቃኝ። ጤናና ገንዘብ ባለው ጊዜ ከመሬት አንስቶ እዚያ ያደረሰሽ እሱ ነው። የመኪና አደጋ የደረሰበትም ለቤቱ ደፋ ቀና ሲል እንደሆነ ታውቂያለሽ። እሱ ነበር ነው። እና ሬሳሽን ተሸክመ ያለ ዘር ልኖርልሽ? ሀና ስለ ፍቅራችን ግፍ አትስሪ። ነገ እኮ ሌላ ቀን ነው። ዝጋ አንተ። እንደውም ልንገርህ ላገባ ነው። ፍቅረኛ እየመጣ ነው። ፌስታላችሁን ጠቅላላችሁ ውጡ። ይቅርታ አንወጣም። ቤቱ ያንቺ ሳይሆን የልጄ ነው። እሱማ በገዛ እጁ ፈርሞ ሙሉ ንብረቱን ሰጠኝ እኮ። ተሳስተሻል። ላቤን ያፈሰስኩበትን ንብረትማ ሜዳ ላይ አልጥሎ። ከቀድሞም ተንኮለኛ መሆንሽን ስለማቅ የፈረምኩልሽ በተሳሳተ ወረቀት ነው። አሁን ዕቃሽን ስላዘጋጀንልሽ እባክሽን ከቤታችን ለቀሽ ውጪ። አታረጉትም። አልለቃችሁም። ጠብቁኝ። የኔ ፍቅር ወዴት ነው? እነዚህ አረመኔዎች ሰሩልን። ንብረቱ ሁሉ የኔ አይደለም። በቃ ያንተ ቤት ትበቃናለች አይደል? ምን አርግሽልሃለሁ እኮ ታውቂልህ።
ገንዘቡን ሰርተን እናመጣዋለን። ተረጋግ እንጂ የቀረብኩሽ እኮ ገንዘብ ታመጫለሽ ብዬ ነው። ለድህነቴ ሚስቴ መቻነሰችኝ። ደግመሽ እንዳደርሽብኝ። አንተ አቡ የኔ ፍቅር ደህና ነሽ? እግዚአብሔር ይመስገን። በሰላም ነው የጠፋህብኝ? በሰላም ነው። ስራ ምናምን በዝቶብኝ ስለነበረ ነው። እሺ እንገናኛ። ዛሬ ትችያለሽ? ዛሬ? አዎ አሁን። እሺ የት? ሰፈር ያለው ካፌ። እሺ መጣሁ። እሺ አጀሪት ወይ ምን ሆነሽ ነው? ይዙ ደወለ። እውነት? የት ጠፋው አለ? ስራ ቢዚ አድርጎኝ ምናምን አለ። አመንሽው ታዲያ? አዎ። አይ አንቺ ልጅ እና የት ሆነሽ ነው? ካፌ። ምን ትሰሪያለሽ? እየጠበኩት። ማንን? ይዙን። ብርታቱን ይስጥሽ። እንግዲህ ብታይ ረጅም ሰዓት ሆነኝ። ደውይለታ። ሄሎ። አቤት። ቆየህ እኮ። ማለት? አትመጣም? የት? ቀጠሮ ነበረን። ውይ ረስቼው። ለካ ነበረን። ይቅርታ። በቃ ሌላ ቀን አድርገው። እሺ። ምን አለሽ? ረስቶታል። ምኑን? መቀጣጠራችሁን ነው? አዎ። ጀመር። አንቺ ነሽ የማትታረሚው። እሱ የጀመረውን መጨረሱ ያውቅና። በይኔ እኛም የጀመርነውን እንጨርስ። እሺ መጣሁ። ሄሎማ። አቤት። ይሄው ማዬ ሚስቴን ላስተዋውቅሽ ይዣት እየመጣሁ ነው። ውይ ደስ ነው የሚለኝ። የሚከፋኝ መሰለ። በቃ ማዬ እቤት ስመጣ ደውልልሻለሁ። እሺ በእናትሽ ዛሬ ምንም አይነት ስህተት እንዳትሳሳችሽ። ገንዘብ እስከከፈልከኝ ድረስ ለምን እንደምትሳሳተው? እንደነገርኩሽ እናቴ አንቺ ሚስቴ እንደሆንሽ ካመነች መኪና ትገዛልኛለች። ከኔ ምንድን ነው የሚጠበቀው? ለምትጠይቅሽ ጥያቄ ሁሉ ልክ ነው ብለሽ የምታስቢው መልስ ሁሉ መልሽ። ሀሳብ አይግባክ። ቆንጆ ስራ ከሰራሽልኝ ቲፕ አደርግሻለሁ። እማ አቤት። ነይ ወደፊት አማችሽን ተዋወቂያት። ሳልዘጋጅ ይዘሃት መጣ። አየ ልጅ ነገር። አረ ማዘር ችግር የለውም። እኔም እኮ ልጆት ነኝ። እሰይ እንዴት ያለች ቆንጆ ልጅ ይዘህ መጣ። እኔ ልጅሽ እኮ ሁሌም አኮራሻለሁ። ወገኛ። እና እማዬ መቼ ነው መኪናው የምትገዥልኝ? ነገ ወይ ከነገ ወዲያ ትወስዳለህ። ወይኔ ናትዬ ታድለ። ማለቴ ዮናስ የኔ ልጅ አንዴ ላውራሽ። ይኸውልሽ የኔ ልጅ እኔ ልጄን በጣም ነው የምወደው። እንዲጎዳብኝ አልፈልግም። የምትፈልጊውን ያህል ብር ልስጥሽና ልጄን ተይል። ማዘርዬ እሱ ካልፈልጉማ ይቀራል። ጥሩ። ዮናስ ለምን መዋሸቱ አስፈለገ? የምን ውሸት ነው ማዬ? ሁሉም ነገር እኮ ያንተ ነው። እኔ ልጄ ማየት ፈልጌ እንጂ እንደዚህ አይነት ማይሆን ድራማ ውስጥ እንድትገባ ፈልጌ አይደለም። እማዬ በቃ ቅር ካለሽ ይቀራል። ያው ልጅ አይደለው ለመኪናው ጓጉቼ ነው እንጂ አንቺን ላሳዝንሽ ፈልጌ አይደለም። ሁሉም ነገር እግዚአብሔር በፈቀደው ጊዜ ይሆናል። ውክልና ሰጣለሁ፣ የሚሆነውን ታደርጋለህ። የልጅቷንም ገንዘብ ስጣትና ሸኛት። እናቴ እኔ ያልሰራውበትን አልቀበልም። ብሩ ስለሚያስፈልገኝ ነው እንደዚህ አይነት ድራማ ውስጥ የገባሁት። መቼም ቢሆን ለውሸት እንዳትቆም። ሁሌም ቢሆን ለጀመራችሁት እውነት ቁም።